ዛሬ ዓለም ጸጥ ብላለች። ከአራቱም ማዕዘናት የሚሰማው ድምፅ የሐዘን የትሕትናና የጥልቅ ምስጢር ድምፅ ነው። ዛሬ በጎልጎታ አደባባይ የተፈጸመው ያ ታላቅ መሥዋዕትነት በየአገሩ ባህልና ቋንቋ ተውቦ በየሰማዩ ሥር ዳግም ሕያው ሆኖ የሚታሰብበት ዕለት ነው። ከኢየሩሳሌም ድንጋያማ ጎዳናዎች እስከ ፊሊፒንስ የጽናት አውድማዎች፣ ከጓቲማላ የአበባ ምንጣፎች እስከ ኢትዮጵያ አድባራት ስግደት፣ ዛሬ የሰው ልጅ ሁሉ መከራን በፍቅር ሞትን በተስፋ ለመቀየር ዐይኑን ወደ መስቀሉ ሰቅሏል። በዛሬው ልዩ ዝግጅታችን የስቅለት በዓል በዓለም ዙሪያ በሚል ርዕስ የተለያዩ አገራት ይህንን ታላቅ ዕለት እንዴት እንደሚዘክሩት በታሪክና በዜማ ቀምረን እናሰማችኋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ጋበዝን። ቪያ ዶሎሮሳ የፍቅርና የሕመም አሻራ በቅድስት አገር ኢየሩሳሌም። በዚህ ቀን በኢየሩሳሌም አሮጌ ከተማ ሰማዩ የከበደ ይመስላል። በጠባቦቹና በድንጋያማዎቹ መንገዶች ላይ የሚሰማው የእግር ኮቴ የዛሬ 2000 ዓመቱን ታሪክ ዳግም ሊቀሰቅስ ቆርጧል። ቪያ ዶሎሮሳ ወይም የመከራ መንገድ። ይህ መንገድ 600 ሜትር ብቻ ርዝመት ቢኖረውም በውስጡ ግን የዓለምን ታሪክ የቀየረ ታላቅ መሥዋዕትነትን ይዟል። እስኪ በዐይነ ሕሊናችሁ ተከተሉኝ። ፀሐይዋ ገና በጠዋቱ ግለቷን ሳታሳይ በሺዎች የሚቆጠሩ ምዕመናን በአንቶሊያ ምሽግ አቅራቢያ ተሰባስበዋል። ጉዞ የሚጀምረው ክርስቶስ የሞት ፍርድ ከተፈረደበት ስፍራ ነው። ብዙዎች ምዕመናን ትከሻቸውን አላከኩም። ከባድና ግዙፍ የእንጨት መስቀሎችን ተሸክመው በዚያ በጠበበውና በወጣ ገባው መንገድ ላይ ዳገቱን ያወጡታል። ይህ ጉዞ 14 እልፎች አሉት። እያንዳንዱ ምዕራፍ የራሱ ታሪክ፣ የራሱ ሕመም አለው። በሦስተኛው ምዕራፍ ላይ ሰልፉ ቆም ይላል። እዚህ ቦታ ላይ ነበር ጌታ በመስቀሉ ክብደት ለመጀመሪያ ጊዜ መሬት ላይ የወደቀው። ምዕመናኑ በግንባራቸው መሬቱን ይስማሉ፣ እንባቸውም ያንን ጥንታዊ ድንጋይ ያርሰዋል። አምስተኛው ምዕራፍ ላይ ስንደርስ ደግሞ ቀሬናዊው ስምዖን መስቀሉን ለማገዝ የተገደደበት ስፍራ እናገኛለን። ዛሬም ብዙዎች አንዱ የሌላውን መስቀል እያገዘ ሲጓዝ ይታያል። መንገዱ እየጠበበ ጩኸቱ እየበረታ ይሄዳል። በጎዳናው ግራና ቀኝ ያሉት የንግድ ሱቆች ለዛሬ ዝግ ናቸው። ከላይ ከሰገነቶች ላይ ሆነው ሰልፉን የሚመለከቱ ሰዎች ዐይን በእንባ ተሞልቷል። ጉዞው በታላቁ የቅድስት መቃብር ቤተ ክርስቲያን ደጃፍ ላይ ይደርሳል። እዚህ ጋር ነው የመጨረሻዎቹ ምዕራፎች የሚፈጸሙት። ልብስ የተገፈፈበት በመስቀል ላይ የተቸነከረበትና ሕይወቱ ያለፈበት የጎልጎታ አቀበት። አየሩ በዕጣን ጭስ ይታፈናል። ሺዎች በአንድ ላይ ኪርያላይሶን ኪርያላይሶን ይላሉ። ጌታ ሆይ ማረን፣ ጌታ ሆይ ማረን እያሉ ድምፃቸውን ወደ ሰማይ ይሰቅላሉ። ኢየሩሳሌም የስቅለት በዓል ትርኢት ብቻ አይደለችም፣ በታሪክና በሃይማኖት መካከል የሚደረግ የነፍስ ጉዞ እንጂ። ያ ቪያ ዶሎሮሳ ተብሎ የሚጠራው መንገድ ዛሬም ድረስ የሰው ልጅ ለፈጣሪው ያለውን ጥልቅ ፍቅርና ንስሐ በደሙና በእንባ የሚጽፍበት ሕያው መጽሐፍ ሆኖ ይኖራል። ፊሊፒንስ ከታሪክ ትረካ በላይ የሆነው የመከራ ተካፋይነት። ሁለተኛው ጉዞአችን ወደ ደቡብ ምስራቅ እስያ ደሴቶች ነው። ፊሊፒንስ በካቶሊክ እምነት ተከታዮች ቁጥር ከዓለም ግንባር ቀደም ከሆኑ አገራት አንዷ ፊሊፒንስ። እዚህ አገር የስቅለት ዓርብ ሲመጣ ታሪኩ የሚነገረው በአንደበት ብቻ አይደለም፣ በሥጋና በደምም ጭምር ነው። ፀሐይዋ በፊሊፒንስ ሰማይ ላይ ስትገዝፍ በሺዎች የሚቆጠሩ ሰዎች ወደ ሳን ፈርናንዶ ጎዳናዎች ይጎርፋሉ። በእነዚህ ጎዳናዎች ላይ የሚታየው ትዕይንት ልብን ይረታል፣ ነፍስን ያውካል። ፔንቴንቴንስ ተብለው የሚጠሩ ንስሐ ገቢዎች ፊታቸውን በጥቁር ጨርቅ ሸፍነውና በራሳቸው ላይ የሾህ አክሊል ደፍተው በባዶ እግራቸው ይጓዛሉ። በእጃቸው የያዙትን የቀርከሃ ጅራፍ ወደ ኋላቸው እያወዛወዙ ሰውነታቸውን ይገርፋሉ። ይህንን የሚያደርጉት በዓመት ውስጥ የሠሩት ኀጢአት እንዲሰረይላቸው
ወይም ለተደረገላቸው ተአምር ምስጋናቸውን ለማቅረብ ነው። ትዕይንቱ እዚህ ላይ አያበቃም። ጉዞው ወደ ጎልጎታ ተብሎ ወደ ተሰየመው ሰው ሠራሽ ኮረብታ ያመራል። እዚያም በዓለም ላይ እጅግ አነጋጋሪ የሆነው ድርጊት ይከናወናል። ጥቂት ምዕመናን የክርስቶስን መከራ በመጨረሻው ጥግ ለመካፈል ራሳቸውን አሳልፈው ይሰጣሉ። ረዥምና ስለታም የሆኑ የብር ሚስማሮች በእጃቸውና በእግራቸው ላይ ይመታሉ። ከዚያም በመስቀል ላይ ተሰቅለው ለደቂቃዎች ይቆያሉ። ይህ ድርጊት በሕክምና ባለሙያዎች ክትትል የሚደረግበት ቢሆንም የሚሰማው ሕመም ግን እውነተኛ ነው። ለተመልካቹ አስፈሪ ሊመስል ይችላል። ለፊሊፒናውያን ግን ይህ ፓናታ ወይም ቅዱስ ስንት ነው። ከፈጣሪ ጋር ያላቸውን ጥልቅ ቁርኝት የሚገልጹበት የመከራው ተካፋይ መሆናቸውን ምዕመናኑ በደማቸውና በሕመማቸው የጻፉት የንስሐ ታሪክ ግን እስከሚቀጥለው ዓመት ድረስ በሕዝቡ ልብ ውስጥ ሕያው ሆኖ ይቆያል። ቤተሰቦቻችን፣ ፊልጵስዩስ ስቅለት ከትውፊት በላይ የጽናትና የጥልቅ እምነት መፈተኛው ድማ ነው። አሁን ደግሞ በአትላንቲክ ውቅያኖስ እምብርት ወደምትገኘው ውብ ደሴት ቤርሙዳ እናምራ። እዚህ ሀገር የስቅለት በዓል አከባበር ከሐዘን ይልቅ በተስፋ ከዝምታ ይልቅ በነፋስ ሽውታ የታጀበ ነው። ቤርሙዳ በነፋስ ክንፎች ላይ የተሰቀለ ተስፋ። በአትላንቲክ ውቅያኖስ ላይ ወደምትገኘው ቤርሙዳ ደሴት እንሻገር። እዚህ ስቅለት ሲመጣ ድባቡ ለየት ያለ ነው። እንደ ሌሎቹ አገራት መንገዶች በሐዘን አይጠቁሩም። ይልቁንም ሰማዩ በቀለማት ይሞላል። አየሩ የባሕር ጨውና የደስታ ሽቶ ይሸታል። የቤርሙዳ ሕዝብ ዛሬ ወደ ባሕሩ ዳርቻና ወደ ኮረብታዎች ይተማል። አድማጮቻችን፣ እስኪ ወደ ሰማይ ቀና በሉ። በሺዎች የሚቆጠሩ ባለቀለም ካይቶች በነፋሱ ኃይል ወደ ላይ ሲመጠቁ ትመለከታላችሁ። እዚህ ካይቶች ተራ ተጫዋቾች አይደሉም። እያንዳንዳቸው በእጅ የተሠሩ የመስቀል ቅርጽ ያላቸውና በደማቅ ወረቀቶች ያጌጡ የዕለት መልእክተኞች ናቸው። ታሪኩ እንዲህ ነው። በአንድ ወቅት በደሴቲቱ የነበረ አንድ መምህር ለተማሪዎቹ የክርስቶስን ወደ ሰማይ ማድረግና ትንሣኤውን በምስል ለማስረዳት ይቸገራል። ከዚያም የመስቀል ቅርጽ ያለው ካይት ሰርቶ ወደ ሰማይ ሰቀለው። ከዚያን ጊዜ ጀምሮ ቤርሙዳውያን ስቅለትን በዚህ ድንቅ ተምሳሌት ማሰብ ጀመሩ። እነዚህ ወደ ላይ የሚመጠቁ ካይቶች ለቤርሙዳውያን ትልቅ ትርጉም አላቸው። መስቀሉና ካይት ወደ ላይ ሲወረወሩ ክርስቶስ በመስቀል ላይ ሆኖ ሞትን ድል አድርጎ ወደ ሰማይ ማድረጉን ያስታውሳቸዋል። ሰማዩ በሐምራዊ በሰማያዊና በቢጫ ቀለማት ይደምቃል። ይህም በመከራ ውስጥ ያለውን ታላቅ ብርሃንና ተስፋ የሚወክል ነው። ዕለቱ ሲያልቅ በቤርሙዳ ቤቶች ውስጥ ሆት ክሮስ በንስ የተባሉ የመስቀል ምልክት ያላቸው ጣፋጭ ዳቦዎችና የዓሣ ምግቦች ይቀርባሉ። በቤርሙዳ ስቅለት ማለት መከራው ወደ ድል፣ ሞቱ ደግሞ ወደ ሕይወት መቀየሩን በነፋስ ክንፎች ላይ ሆነው ለዓለም የሚመሰክሩበት ዕለት ነው። በቤርሙዳ ሰማይ ስር ስቅለት የሐዘን ብቻ ሳይሆን ወደ ላይ የተሰቀለ የተስፋ በዓል ነው። ለኢትዮጵያውያን ስቅለት ከሐዘን በላይ ጥልቅ የሆነ መንፈሳዊ ጉዞ ነው። ይህንን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እጅግ በከበረ ሥርዓት የሚከበረውን ዕለት እንስቲ። ኢትዮጵያ በዝምታ የተዋጠው የስግደትና የንስሐ ዓርብ። ዛሬ በኢትዮጵያ አድባራትና ገዳማት ጸጥታ ነግሷል። ሰማዩ በደመና ተጋርዶ ምድሪቱ ደግሞ በሐዘንና በዝምታ ተውጣለች። ዛሬ የስግደት ዓርብ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ይህ ዕለት የጭፈራ የሳቅና የጫጫታ ቀን አይደለም። ይልቁንም ነፍስ ከሥጋ ጋር የምትሟገትበት፣ የሰው ልጅ ከፈጣሪው ጋር በንስሐ የሚታረቅበት ታላቅ ዕለት ነው እንጂ። እስኪ በዐይነ ሕሊናችሁ ወደ አንድ ጥንታዊ ደብር እንጓዝ። ማለዳ ላይ የሌሊቱ ቅዝቃዜ ሳይለቅ ምዕመናን ጥቁር ልብሳቸውን ለብሰው ወደ ቤተ ክርስቲያን ይተማሉ። የቤተ ክርስቲያኑ ግድግዳዎችና መጋረጃዎች በጥቁር ጨርቅ ተሸፍነዋል። ካህናቱ በወርቅ ካባቸው ፈንታ ጥቁርና ሐምራዊ ልብሶችን ደርበዋል። አየሩ በዕጣን መዓዛና በወረብ ዜማ የታወደ ነው።
በነገራችን ላይ ትልቁን ስፍራ የሚይዘው ግን ስግደቱ ነው። ከጠዋት እስከ ማታ አምላኬ ሆይ ማረኝ ኪርያላይሶን በሚል የልመና ድምፅ ሺዎች ደረታቸውን እየመቱና ግንባራቸውን ከመሬት እያነካኩ ይሰግዳሉ። ዛሬ ምግብና ውሃ አይታሰብም። ዛሬ አክፍሎት ነው። የክርስቶስን መከራና ጥም ለማሰብ ምዕመናን በፈቃዳቸው ሰውነታቸውን ያስርባሉ። የዚህ ዕለት ስግደት ተራ እንቅስቃሴ አይደለም። የጌታን መከራ በመካፈል የነፍስን ሸክም የማራገፍ ምስጢር ነው እንጂ። ከሰዓት በኋላ ልክ በ9 ሰዓት የክርስቶስን ነፍስ ከሥጋ መለየት ለማሰብ ደውሉ በከባድ ድምፅ ይደወላል። በዚህ ጊዜ ድባቡ ይለወጣል። ልቅሶና ዋይታው ይበረታል። ወልድ ዋህድ ተሰቀለ የሚል ዜማ በየአድባራቱ ያስተጋባል። ከዚያም የክርስቶስን ሥርዓተ ቀብር የሚወክለው ሲሞተ ወይም ቀብረ ሥነ ሥርዓት ይፈጸማል። ምዕመናን በሰላምታ ፈንታ የመድኃኔ ዓለም ስቅለት በሰላም አደረሳችሁ እየተባባሉ በመተካከዝ ለትንሣኤው ብርሃን ራሳቸውን ያዘጋጃሉ። በኢትዮጵያ ስቅለት ማለት የፍቅር ጥግ ነው። አምላክ ለሰው ልጅ ሲል የተቀበለውን መከራ ኢትዮጵያውያን በስግደት በጾምና በታላቅ ዝምታ የሚዘክሩበት የነፍስ ማረፊያ ዕለት ነው። ሌላው ትኩረታችን ወደ ሰሜን አሜሪካ ወደ ደማቁ አገር ሜክሲኮ ይሁን። በሜክሲኮ ሲቲ በምትገኘው ኢስታፓላፓ በተባለች ስፍራ ዛሬ ከተማዋ ወደ ግዙፍ ክፍት የድራማ መድረክነት ትቀየራለች። እዚህ አከባበሩ ከሃይማኖታዊ ሥርዓት ባለፈ ከ2 ሚሊዮን በላይ ሕዝብ የሚታደምበትና ለ180 ዓመታት የዘለቀ ታላቅ ሕዝባዊ ትውፊት ነው። አድማጮች እስኪ ወደ መሃል ከተማው ተመልከቱ። በመቶዎች የሚቆጠሩ ተዋናዮች የጥንቱን ዘመን አልባሳት ለብሰው ፈረሰኞች፣ ወታደሮችና ካህናት ሁሉም የራሳቸውን ድርሻ እየተወጡ ነው። የታሪኩ ማዕከል ግን በመቶ ሺዎች መካከል መስቀሉን ተሸክሞ የሚጓዘው ወጣት ነው። ይህ ወጣት ለዚህ ሚና የሚመረጠው በከፍተኛ ጥንቃቄ ነው። በባህሪው ምስጉን፣ በአካላዊ ብቃቱ ጠንካራ መሆን አለበት። ዛሬ በገዛ ትከሻው ላይ ከ90 ኪሎ ግራም በላይ የሚመዝን የእንጨት መስቀል ተሸክሞ በባዶ እግሩ 3 ኪሎ ሜትር የሚሸፍነውን የመከራ መንገድ ይጓዛል። ትዕይንቱ እጅግ ልብ ሰቃይ የሚሆነው ጉዞው ሴሎ ዴላ ኢስትሬላ ወደምትባለው ኮረብታ ሲቃረብ ነው። ተዋናዩ የክርስቶስን ሥቃይ በሚገልጽ መልኩ በጅራፍ ይገረፋል። እውነተኛ የሾህ አክሊልም በራሱ ላይ ይደፋል። ይህ ሁሉ ድራማ ቢሆንም የሚታየው ድካም፣ የሚፈሰው ላብና በምስሉ ላይ የሚንጸባረቀው ሕመም ግን እጅግ እውነተኛ ነው። ለሜክሲኮውያን ይህ ትዕሪት ብቻ አይደለም። ታሪኩ የሚጀምረው በ1833 ዓመተ ምህረት ነው። በወቅቱ ከተማዋን ክፉ የኮሌራ በሽታ በወረራት ጊዜ ነዋሪዎቹ ከዚህ መከራ ከዳንን የጌታን መከራ በየዓመቱ እንዘክራለን ብለው ቃል ገቡ። ከዚያን ጊዜ ጀምሮ ቃላቸውን ሳያጥፉ ትውልድ ከትውልድ እያስተላለፉ ዛሬ ደርሰዋል። ፀሐይዋ ስታዘገዝቅ በኮረብታው ራስ ላይ የስቅለቱ ትዕይንት ተፈጽሞ ሕዝቡ በዝምታ ተመስጦ ወደ ቤቱ ይመለሳል። በሜክሲኮ ስቅለት ማለት የታሪክ ማስታወሻ፣ የቃል ኪዳን መታሰቢያና የታላቅ መሥዋዕትነት ሕያው መግለጫ ነው። በኢስታፓላፓ ጎዳናዎች ላይ ዛሬም ታሪኩ ይተረካል። ዛሬም ፍቅሩ ይዘከራል። ግሪክ በብርሃንና በዝማሬ የታጀበው የታላቁ አርብ ጉዞ። አሁን ደግሞ ጉዞአችንን ወደ ጥንታዊቷና የታሪክ እናት ወደ ሆነችው ግሪክ እናድርግ። በግሪክ ኦርቶዶክስ ቤተ ክርስቲያን ታላቁ አርብ ወይም ሜጋሊ ፓራስኬቪ የመከራ ብቻ ሳይሆን የጥልቅ ክብርና የውበት ቀን ነው። ዛሬ በግሪክ ከተሞችና መንደሮች ውስጥ የሚሰማው የደወል ድምፅ ለየት ያለ ነው። ደወሉ የሚመታው በሐዘንና በዝግታ ሲሆን የቀብር ደውል ተብሎ ይጠራል። አድማጮች እስኪ ወደ ግሪክ አብያተ ክርስቲያናት ውስጥ ዘልቀን እንግባ። በቤተ ክርስቲያኑ መሃል ኤፒታፊዮስ የተባለ እጅግ የሚያምር በለመለመ አበባና በሽቶ የታወደ የእንጨት አልጋ ይገኛል። ይህ አልጋ የክርስቶስን መቃብር የሚወክል ነው። ምዕመናኑ ቀኑን ሙሉ አበቦችን ይዘው በመምጣት መቃብሩን ያስውባሉ። በፊቱም ተንበርክከው ይሳለማሉ። ፀሐይ ስታዘገዝቅ ጨለማው
ፍርዲቱን ሲያለብስ እውነተኛው ትዕይንት ይጀመራል። ከተማዋ በሙሉ በሻማ ብርሃን ትጥለቀለቃለች። ካህናቱ ያንን በአበቦች ያጌጠ ኤፒታፊዮስ ወይም መቃብር በትከሻቸው ተሸክመው ከቤተ ክርስቲያን ይወጣሉ። በሺዎች የሚቆጠሩ ምዕመናንም የበራ ሻማ በእጃቸው ይዘው በዝምታና በዝማሬ ይከተላሉ። ይህ ሰልፍ በከተማው ጎዳናዎች ላይ ሲያልፍ በመንገድ ዳር ያሉ ነዋሪዎች ከቤታቸው በረንዳ ላይ ሆነው ሽቶና የአበባ ቅጠሎችን በሰልፈኞቹ ላይ ይረጫሉ። አየሩ በጽጌረዳና በዕጣን መዓዛ ይሞላል። ይህ ጉዞ ክርስቶስ ወደ መቃብር መውረዱን የሚያመለክት ቢሆንም በግሪካውያን ዘንድ ግን የትንሣኤው ተስፋ ቀድሞ የሚታይበት ሞት በብርሃን የተሸፈነበት ሥነ ሥርዓት ተደርጎ ይወሰዳል። ሰልፉ ተመልሶ በቤተ ክርስቲያን ሲደርስ ምዕመናን ከመቃብሩ ኤፒታፊዮስ ስር ይሾልካሉ። ይህንን የሚያደርጉት በረከትን ለማግኘትና ከክርስቶስ ጋር አብሮ የመሞትንና የመነሳትን ምስጢር ለማብሰር ነው። ዛሬ በግሪክ ስቅለት ማለት በሐዘን ውስጥ ያለ ተስፋ፣ በመቃብር ውስጥ ያለ ብርሃን እንደማለት ነው። አድማጮች፣ በግሪክ ሰማይ ስር ስቅለት በአበቦች መዓዛና በሻማ ብርሃን የታጀበ የፍቅር ምስክርነት ነው። በበረዶ የተሸፈኑት የሩሲያ አድባራትና ጥንታውያኑ የኦርቶዶክስ ገዳማት የስቅለት ዕለትን የሚቀበሉበት መንገድ እጅግ ጥልቅና ምስጢራዊ ነው። ሩሲያ በዝምታና በምስጢር የታሸገው ታላቁ ዓርብ። አሁን ደግሞ ወደ ሰሜኑ ንፍቀ ክበብ እናዝግም፣ ወደ በረዶማዋ ሩሲያ ምድር። በሩሲያ ኦርቶዶክስ ቤተ ክርስቲያን ታላቁና ቅዱሱ ዓርብ በዓመቱ ውስጥ እጅግ ጥብቅና ጸጥተኛው ቀን ነው። ዛሬ በሩሲያ ጎዳናዎች ላይ ጩኸት የለም። ዛሬ በቤቶች ውስጥ ምግብ አይበስልም። ምድሪቱ በሙሉ እስትንፋሷን አቁማ የፈጣሪዋን መከራ የምታስብ ትመስላለች። ወደ አንዱ የሞስኮ ቤተ ክርስቲያን ዘልቀን እንግባ። እዚህ አከባበሩ የሚጀምረው ከሰዓት በኋላ በ9 ሰዓት ነው። በዚህ ሰዓት ፕላቫኒትሳ የሚባለው የክርስቶስን ሥጋ ግልባጭ የያዘውና በወርቅና በሐር ክር የተጠለፈው ታላቅ ጨርቅ ከመቅደስ ወጥቶ ወደ ቤተ ክርስቲያኑ መሃል ይመጣል። ይህ ጨርቅ ክርስቶስ የተገነዘበትን ከፈን ይወክላል። ምዕመናን በታላቅ ድንጋጤና አክብሮት በፊቱ ይንበረከካሉ። በሩሲያ ባህል በዚህ ዕለት መሬት ላይ ምስማር መምታት፣ እንጨት መሰንጠቅ ወይም ማንኛውንም ከባድ ሥራ መሥራት የተከለከለ ነው። እንዲያውም አንዳንድ እናቶች መስታወቶችን በጥቁር ጨርቅ ይሸፍናሉ። ትኩረታቸው በሙሉ ወደ ራሳቸው ሳይሆን በመቃብር ውስጥ ወዳለው ጌታ እንዲሆን። ምሽት ላይ እውነተኛውና ልብ የሚነካው ሥነ ሥርዓት ይከናወናል። የቀብር ሥነ ሥርዓት ይባላል። ምዕመናን የበራ ሻማ በእጃቸው ይዘው ካህናቱ ያንን ቅዱስ ጨርቅ ፕላቫኒትሳ ተሸክመው ቤተ ክርስቲያኑን በዝግታ ይዞራሉ። ይህ ጉዞ ክርስቶስ ወደ መቃብር የወረደበትን ሰዓት የሚያሳይ ነው። በሩሲያ ቅዝቃዜ ውስጥ ያ የበራ ሻማ ብርሃንና በዝቅተኛ ድምፅ የሚሰማው መዝሙር በመቃብር ውስጥ ያለውን ብርሃንና በሞት ውስጥ ያለውን ትንሣኤ ያበስራል። ሰልፉ ተመልሶ ቤተ ክርስቲያን ሲገባ ምዕመናን ያንን ቅዱስ ጨርቅ ለመሳለም ረጅም ሰልፍ ይይዛሉ። በሩሲያ ስቅለት ማለት ከራስ ጋር የሚደረግ ትግል፣ በዝምታ የሚከናወን ንስሐና ለትንሣኤው ብርሃን ነፍስን የማጥራት ሂደት ነው። አድማጮቻችን፣ በሩሲያ ነጭ በረዶ ስር ዛሬ የስቅለት ዓርብ በታላቅ ምስጢርና በዝምታ ተከብሮ ይውላል። ዛሬ በዓለም ዙሪያ ያየናቸው እነዚህ አስደናቂ ትውፊቶች የሰው ልጅ ምንም ያህል ቢራራቅ በመከራና በተስፋ ገመድ ግን አንድ ላይ የተሳሰረ መሆኑን ያሳያል። ይህ ታላቅ ዕለት ለሁላችንም የሰላም የፍቅርና የይቅርታ ይሁንላችሁ እላለሁ። ለትንሣኤው ብርሃን በሰላም ያደርሰን። ቸር ሰንብቱልኝ።